አመወዳእታ ጌታቸው ረዳ ተፋኒሉ ጠቅላይ ሚኒስትር አብይ አሕመድ ንትግራይ ጊዜያዊ መንግስቲ ኣብ ትግራይ ዘይኮነ ኣብ አዲስ አበባ ኮይኖም መሪፆም ኣለዉ እዛ አመራርፃ ከዓ ፍሉይ አመራርፃ ንምሓራኹም ወይ ተመርፀን ንኻልኦት ኣብ ኢትዮጵያ ዘለዉ ክልላት ከምኡ ገይሩ ኣይተመርፀን ብዝኾነ እዚ ምርጫ ንጌታቸው ረዳ ንሓንሳብን ናብ መወዳእታን ካብ ትግራይ ፖለቲካ ሓከካ ምድርባይ ነይሩ አብይ አሕመድ ኣብ ትግራይ ከምዚ ዓይነት ፍልሊ ፈጢሩሉ ኣሎ ብኡ ኣመስጊንዎ ድሕሪ ሕጂ ግን ኣብ ትግራይ ፖለቲካ ተጋሩ እምነት ከም ዝስእኑ ገይሩ ደርቢ ወቕሚጥዎ ኣሎ ሕጂ ጌታቸው ረዳ ድሕሪ ሕጂ ኣብ ሚድያ ክመፅእ ከሎ ከም በዓል ዩቱበራት አክቲቪስታት ከም በዓል እንታይ ሞ ብጣዕሚ ዝገርመክ ብጣዕሚ ኖርማል ዩቱበር ኖርማል አክቲቪስት ተቀይሩ በቃ ባዕልኻ ካብ ክብርኻ ንአብይ አሕመድ ክሕጉስ ንአብይ አሕመድ ክጠቅም ንአብይ አሕመድ ክረድእ ኢልካስ ባዕልኻ ኢልካ ትህብ ብጣዕሚ ዘሕዝን ከምኡ ክኸውን ኣይነበሮም ከምኡ ክኸውንስ ኣይነበሮም ይሕመቕ ይፀብቕ ምስቲ ፖለቲካዊ ኣፈላላይ ንህዝቢ ትግራይ ወይ ከዓ ካብ ፖለቲካ ትግራይ ፍጹም ከይወፃኻ ኣብኣ ክትገብራ ዝግባእካ ነገር እናገበርካ ምፅናሕ እያ ፅብቕቲ ነይራ አብይ አሕመድ ዘይዚ እንታይ ይደሊ ትማሊ ትፀርፎ ከም ዝነበርካ ትማሊ ተዋርዱ ከም ዝነበርካ የፖለቲካ ድንክ ይሄ እናበልካ ዝፀርፎ ዝነበርካ ዝርስዓልካ ከይምስለካ ጌቾ ብዝኾነ እቶም ጌታቸው ረዳ ይሕሸና ትብላን ትብሉን ዝነበርኩም ከዓ ፅንዓት ይሃብኩም አብይ አሕመድ ከም ዝገብር ፅንዓት ይሃብኩም በቃ እስኪ ናይ ምፍናው ፕሮግራም ተከታተሉ በመጀመሪያ ክቡር አቶ ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌደራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንን ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት 1 ወር ገደማ የኢትዮጵያን ሕገ መንግስት የፕሪቶሪያን ስምምነት የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው።
ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደመቅጠም ነው።